ያለ እድሜያችሁ ያረጃችሁ ሰዎች ወይንም ሰውነታችሁ ትስርስር ጭምድድ ያለባችሁ ሰዎች በሳምንት 3 ቀን የምትሰሩት ቀለል ያለ የስትሬቺንግ ኤክሰርሳይዝ ላሳያችሁ። ከመጀመራችን በፊት የፕላስ ምልክቷን መጫንና ላይክ ማድረግ እንዳረሱ። እንቀጥል። እናንተ የሚከተሉትን እንቅስቃሴዎች እየሰራችሁ ስለ ጥቅሞቹ ልንገራችሁ። እንግዲህ አሁን የምንሰራቸው የስትሬቺንግ እንቅስቃሴዎች የሰውነታችንን ክፍል ከላይኛው የሰውነታችን ክፍል ጀምረን እስከ ታችኛው ማለትም ትከሻችንን፣ እጃችንን፣ ጀርባችንን፣ ደረታችንን፣ የጎኑን የሰውነታችን ክፍል ሎወር ባካችንን፣ ሆዳችንን፣ ኳድራይሴፕሳችንን እንዲሁም ሃምስትሪንጋችንን በደንብ ያሳስቡናል። እነዚህ እንቅስቃሴዎች እንግዲህ የምንሰራቸው በሰከንድ ነው። እያንዳንዱ እንቅስቃሴ 30 ሰከንድ በደንብ ሞሽናችንን ኮንትሮል አድርገን ሰውነታችን ስትሬች ሲያደርግ ፊል እያደረግን በደንብ እናሳስባለን። እንግዲህ እነዚህ እንቅስቃሴዎች ሰውነታችንን ከማሳሳብ በተጨማሪ ሊምፋቲክ ሲስተማችንን ያነቃቁልናል። ይሄ ደግሞ ለሚጠቅመናል ሰውነታችን ላይ ያሉ ስቦች ወይንም አንድ ቦታ ላይ የተከማቹ ስቦች ወደ ሌላ ቦታ ዲስትሪቢዩት እንዲያደርጉ እና በቀላሉ የመቅለጥ ቻንስ እንዲኖራቸው ያደርግልናል። ተጨማሪም ደግሞ ቤታችሁ ሆናችሁ ሙሉ የሰውነታችሁን ክፍል ማለትም ደረት፣ ባይሴፕስ፣ ትራይሴፕስ፣ ጀርባ፣ እግር እንዲሁም ሆዳችሁን ማሰራት የምትፈልጉ ሰዎች እነዚህ ማቴሪያሎች መጠቀም ትችላላችሁ። እነዚህ ማቴሪያሎች ማግኘት የምትፈልጉ ሰዎች በስልክ ቁጥር ብትደውሉ ያላችሁበት ድረስ ኦሪጂናል ዕቃ ያደርሱላችኋል። ይመቻችሁ።